አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሆን ያለሁኝ አልሐምዱሊላህ ሁሉ ሰላም። እኔ ያለ ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ደህና ነኝ። ደህና ናችሁ እናንተ ውዶችዬ? ሀላዋ ብስኩት እየሰራሁኝ እያለ ተማሽብኝ ማለት ነው። ቪዲዮውን ሳላስበው ነካሁትና በልሽሽት አላለም መሰላችሁ እና ሀላዋ ብስኩት እየሰራሁ ነበረ። ከመጀመሪያው እያሳያችሁ ነበር። ብስኩቱን ካረኩኝ በኋላ በውሃ እየነከርኩኝ ማለት ነው። አሁን ማሳያችኋለሁ። በውሃ እየነከርኩኝ ብስኩቱን ሳህን ላይ ካረኩኝ በኋላ ቀሽጣና ምንድነው ጄሊ ዱቄት አረጌ በዚህ አያችሁት። የጄሊ ዱቄት ቀዩን ተጠቅሜ ከቀሽጣው ጋር መትቻ ያረኩት ማለት ነው። ከዛ በኋላ እንደገና ያንን ካረኩኝ በኋላ ጀሊውንና ቀሽጣውን ካረኩኝ በኋላ መትቼ ከላይ ደግሞ ብስኩት እንደዚህ በዚህ መልኩ ሸፈንኩት ማለት ነው። ይሄን ተሸፈንኩኝ በኋላ እያችሁት እዚህ ጋር ደግሞ ቀሽጣና ካካው ዱቄት የካካው ዱቄት ማለት ነው። አያችሁት የካካው ዱቄት ይሄንን ማለት ነው። እዩት የዚህን ዱቄት አርጌ ከቀሽጣው ጋር በዚህ መልኩ እናንተ ማለት ነው። አያችሁት በዚህ መልኩ እንዳርጌ ሰራሁት ማለት ነው። ትንሽ ጨምርበት አልበቃውም ማለት ነው። ግን በኋላ አሁን እዛ ላይ ጨምረዋለሁ ማለት ነው። እንደዚህ ከጨመርኩት በኋላ በዚህ መልኩ እንደዚህ አድርጌ ቅብት ታደርገዋለሁ ማለት ነው። እዛ ሽፍን አደርገዋለሁ። ከስር ያደረኩት ጄሊውንና ቀሽጣ ሎን እንዲኖረው ነው። ያው ለከረር ነው ከተጠቀምኩኝ። አሁን ደግሞ ስጋ እንደዚህ ካረኩ በኋላ እንደዚህ ካረኩ በኋላ አሁን ስጋ ብስኩቴን ስጋ ወጥ አዘጋጅቻለሁ። ወተት እየነከርኩ ነው የማደርገው ማለት ነው። አሁን እንደዚህ ከነከርኩ በኋላ እንደዚህ እያችሁ ከነከርኩ በኋላ እንደዚህ እየነከርኩ እያመጣሁ እንደዚህ አረጋለሁ ማለት ነው። እንጨት በዚህ መልኩ እንደዚህ እያረኩኝ ተረደረበታለሁ ማለት ነው። አድርጌ የዘርጋሁት ነው ማለት ነው። በዚህ መልኩ ብስኩቴን አረኩኝ ማለት ነው። አሁን ደግሞ ቀሽጣዬን አሁን እመታለሁ እንደገና እንደ አዲስ ሌላ ማለት ነው። ከላይ ማለብሰው አሁን እዚህ ጋር ቀሽጣዬን አረኩ ማለት ነው። ቀሽጣዬን አረኩ ያው ስለማይመችኝ ደግሞ ቀሽጣዬን በዚህ መልኩ እንደዚህ ታረጋታለሁ።
የምጠቀመው ነጩን ነው ማለት ነው። ከስር ጀሊና ቀሽታ አደረኩበት ሆነ እንዲኖረው። መሀል ላይ ደግሞ በካካው አድርጌ ቡኒ እንዲሆን ቀሽታውን በካካው አድርጌ ለብሼ አደረኩበት። አሁን ደግሞ ነጩን ነው የምጠቀመው ማለት ነው። ከወፈረ ትንሽዬ ማለት ይሄ የተጠቀማችሁ ተወጥ ትችላለህ። ሀሊብ ፍሬሹን በዛ አድርጋችሁ ስራችሁ ማለት ትችላላችሁ። በደንብ እንትን ማለት አለበት። እስኪ እንደው አርጉ ለራሳችሁ ስመጣብኝ እየቀረጽኩኝ እያለ ድንብርብሬ ወጥቶ አበላሽሁት። ድጋሚ ከመጀመሪያ ያላሳየኋችሁ ከዛ ነው ልጆች የራሳችን ቤት በራሳችን እየፈለግን በሰው ቤት ከባድ ነው፣ በጣም አስቸጋሪ ነው። በዚህ መልኩ እንደዛ አድርገው አያችሁት። በዚህ መልኩ እንደዛ አድርገዋለሁኝ። አሁን እዚች ጋር ድርዊን መቼም የሚጠፋው ሰው ያለ አይመስለኝም። ድርዊን ትንሽ አረግበታለሁ ጣዕም እንዲኖረው ማለት ነው። ከዛ ውዶቼ በዚህ መልኩ ማለት ነው። ጣፋጭ ስለማይፈልጉ ትንሽ ነው ያደረኩበት ድርዊን ነው። አሁን ጨመርኩት። የምታዩት እያችሁት እንደዚህ መልኩ እንደዚህ ከዛ አሁን እንደዚህ እያደረግን በደንብ አድርገን እንሸፍናታለን ማለት ነው። አሁን እንደዚህ አረግ ነው አያችሁት፣ እንዴት እንደሚያምር እንደዚህ ከሸፈንኩት በኋላ ነይ መሀውስ እንሻል ሳህን ስጪ እዛ ይነላጣበት እንጂ ጨምሪ እንደዚህ አድርጌ ካካው ዱቄቱን አረግበታለሁ ማለት ነው። ያው በካካው እንደተሰራ እንዲታወቅ ነው ዲዛይን ማውጣበት ማለት ነው። አያችሁት ማሮቼ፣ በእንደዚህ መልኩ ነሰነስኩበት የካካውን ዱቄት ማለት ነው። እንዴት ነው? አያምርም?
ያምራላ እዚህ ጋር እንግዲህ ይሄን ይመስላል ሀለዋ ብስኩት መስራት ማለት ነው። እና እንግዲህ ተወደዳችሁት ላይክ ሰብስክራይብ አድርጉኝ ውዶችዬ። አብራችሁ ስለቆያችሁ በጣም በጣም አድርጌ አመሰግናለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።